ድምጾች መካከል አንዱ አድርገህ ስለምትገልጽ ኢንፋክት ስለሆንክም ነው ይሄን ጥያቄ ማለት አለ። ስለዚህ በጣም ሪግሬስ አድርጓል ሊባል ይችላል ወይ? ወደ ኋላ ተመልሷል ሊባል ይችላል ወይ? ምን ጥያቄ አለው? ደጋግሜ እንደተናገርኩት እኮ ለዚህ እኮ ነው የኦሮሞ መንግስት የሚለውን ነገር ኮንቴስት የሚደረገው። የኦሮሞ ህዝብ ዛሬ የገባበትን መከራ፣ ዛሬ ያለበትን ግድያ፣ ዛሬ ያለበትን የሰላም እጦት፣ የፍትህ እጦት። ድሮ እኮ ለፍትህ ለእኩልነት የታገለው ዛሬ እኮ የህልውና ጥያቄ ውስጥ ነው የገባው። ይሄ ደግሞ ለኦሮሞ ብቻ አይደለም፣ ሀገሪቷ በሙሉ ከፍተኛ ችግር ውስጥ ገብታለች ነው። እሱ ምንም የኦሮሞም ህዝብ የሀገሪቱም ህዝብ በከፍተኛ ሰቆቃ ውስጥ መኖሩ ምንም ክርክር ያለበትም ጉዳይ አይመስለኝም። አሁን ከአንተ ጋር ስለምናወራ ነው ይህን ጥያቄ የማነሳው። ግን እንደዚህ ከሆነ አምሹር መጽሐፍህን በስፋት እንደሚናገረው የታገላችሁት የኦሮሞ ህዝብ የበለጠ መብት እንዲያገኝ የእኩልነት የፍትህ ጥያቄ እንዲረጋገጥለት መሆኑን ጽፈሃል፣ ተናግረሃል በተለያየ ጊዜ። አሁን ያ ትግል ወደኋላ ተመልሷል። መጽሐፍህ ላይ በስፋት እንደምትጠቅሰው ኢቭን ፌዴራሊዝሙ አደጋ ላይ ወድቋል ትላለህ። የዲሞክራሲ ጥያቄው አልተመለሰም። የዋስትና አላገኘም። ውሎ መግባት ዘርቶ መቃም አልቻለም። በሰላም ውሎ ማደር የቻለ አይደለም። ስትራቴጂ ነደፍኩለት፣ ተመራምሬ ብዙ አይነት አስተዋጽኦ አደረግኩበት የምትለው ትግል በዚህ ደረጃ የኦሮሞን ህዝብ ችግር ውስጥ በመክተቱ ለምን አትጸጸትም? አፈናን መቃወም ችግር አለው በፍጹም እያልኩ አይደለም፣ ዶንት ጌት ሚ ሮንግ። ግን ውጤቱ ይሄ ከሆነ ለምን አትጸጸትም? አልጸጸትም ብለህ ለመጽሐፍ ርዕስ መስጠት እንዴት ትችላለህ? ይሄ ከሆነ ሁኔታው ማለት ነው። እነ ሚካኤል ስሁልና የህወሓት መስራች የነበሩ በትግራይ ህዝብ ላይ ሲደርስ የነበረውን ጭቆና ለመታገል ጫካ የገቡና መስዋዕትነት የሆኑ ወይ ደግሞ እንደ ኃይሉ ማርያ ታግለው የደርግን ስርዓት ጥለው መጨረሻ ላይ የተገደሉ ሌሎቹ በመታገላቸው መጸጸት አለባቸው። ውጤቱ ይሄ ከሆነ አዎ ባይነኝ። ውጤቱ ይሄ ከሆነ ነው። ውጤቱ ይሄ ከሆነ ደርግን በመጣላቸው አታቋርጠኛ። እሺ አታቋርጠኝ። ጥያቄ ስጠይቅ አላቋርጥ ስለጠየቀኝ ነው። እሺ ቀጥል። አይደለም ጥያቄ አታቋርጥ። እነዛ የትግራይ እንቁ ልጆች ልጅነታቸውን ወጣትነታቸውን በበረሃ አሳልፈው የደርግን ሰው በላ መንግስት በመገርሰሳቸው ይጸጽኑ። ከዛ በኋላ እንደ ጌታቸው አሰፋ ያሉ አውሬዎች መጥተው በትግራይ ህዝብ ስም ሳዲስቲክ የሆነ ቶርቸር በህዝብ ላይ ሲያደርጉ ስለታገሉ መጸጸት ነበረባቸው። ደርግን ከምንጥል ጌታቸው መምጣቱ ላይ ቀር ደርግን ባንጥ ይሻላል ሲሉ አይሰምታቸው ታውቃለህ? ኖ ብለው አያውቁም። እኛ አብይን ይመጣል እንደ አብይ አይነት ሰው ይመጣል ብለን አላሰብንም። የነበረውን የህወሓት ኢህአዴግ ጨቋኝ ስርዓት ለመገልበጥ አጥንተን ታግለን ስለተሳካልን ለአንድም ሰከንድ አይጸጽተኝም። ሁለት ችግር አለ። ከዛ ወዲህ ግን እንደ አብይ አይነት የኦሮሞንም የኢትዮጵያንም ህዝብ እድል ያጨናገፈ በመምጣቱ ቅድም እንዳልኩት የአብይን ክፋት የህወሓትን ኃጢአት ለመሰረዝ የሚካሄደው አካሄድ እንደሱ እየሄድን አይደለም። ቆይ አሁን ሁለት ልዩነት አለ እዚህ ጋር። አንደኛ ስርዓቱ ተመሰረተ፣ ህወሓት ደርግን ጣለ፣ የተወሰኑ ጊዜያት ተፈጠሩ። እንደ ዊንዶ ኦፍ ኦፖርቹኒቲ ፓወር ኮንሶሊዴት እስኪደረግ ድረስ የተፈጠረ እድል ነበረ። ያንን እድል መጠቀም ይችሉ ነበረ። ኢንፋክት በትግራይ ፖለቲካ ውስጥ የህወሓት ትግል ያመጣው ነገር ፈጽሞ ትግራይን የሚጠቅም አይደለም የሚል ሪዮተሪክስ አለ። ጀሶይ ነው ማለት አይባልም ብለህ አድርገህ እንዳትወስደው ብዬ ነው። ሁለተኛ አንተ በቀጥታ ተሳትፈሃል፣ በሽግግሩም ላይ ተሳትፈሃል ማለት ለመሳተፍ እቅድ አውጥተሃል። ኢንፋክት አብይ ቆሞን የጻፈው ሮድማፕ እያለ ነው ብሎ እስኪታች ድረስ በሽግግሩ ጉዳይ ተሳትፈሃል። ከ27 ዓመት በኋላ የሆነን ነገር በተመለከተ በምሳሌነት መጥቀስ ትንሽ ችግር ያለው ይመስለኛል። አንተ በቀጥታ በተሳተፍክበት ትግል ውስጥ አዳኝ ነው ዘዳይ የኦሮሞ ህዝብ የነበሩትን ነገሮች ካጣ መጽሐፍ ላይ እንደጠቀስከው ለምሳሌ የኦሮሞ ጥያቄዎች ያልካቸው የኦሮሞ ብሔረተኝነት ግቦች ያልካቸው ወደኋላ ከተመለሱ የተሻለ ልናስብ ይገባ ነበር ብለህ እንዴት አትጸጸትም? ስለ አሁን እናንተ እያወራን እና የተሻለ በማሰብ ህወሓትን ማስቀጠል ነበረብን። ኖ እኔ የምጠይቅህን ጥያቄ ለምን ከህወሓት ጋር እንደምታገናኘው አይገባኝም። በነገራችን ላይ የኔ ጥያቄዎች ብቻ አድርገህ ውሰዳቸው ማለት ስለሆነ በያዝህ እንዳይናገር ብዬ ነው። እኔ
እያልኩ ያለሁት ምንድነው በተሻለ ብናስብ ኖሮ ድሎቹን ጠብቀን ኦኬ የተሻለ ነገር ማምጣት እንችል ነበር። በደረሰው ነገር አዝናለሁ ማለት እንዴት አትችልም ልልህ ነገር እንጂ ምን ነበር የተሻለው ከህወሓትን ከመጣልና ኢህአዴግን አምባገነናዊ ስርዓት እጅ ጠምዝዞ ወደ ለውጥ ከማስገባት የባለፈው ሁለት ሌላ አማራጭ በመጽሐፉ አስቀምጫለሁ። አንዱ ስርዓቱን ሙሉ በሙሉ መገርሰስ ነበር። ሙሉ ኢህአዴግን መገርሰስ ነበር። ሌላው አማራጭ እኛ የወሰንነው መገርሰስ፣ በተለይ ደግሞ የአረብ ስፕሪንግ ካየን በኋላ ስርዓቱን መገርሰስ ወደ የባሰ ግጭት ያስገባናል ብለን ስላሰብን ከኢህአዴግ ውስጥ ሪፎርም የሚፈልጉ ኃይሎችን ወደ ስልጣን ማውጣት we chose ሁለቱም ምርጫዎች መጥፎች ነበሩ። ከሁለቱም ምርጫዎች ሪሌቲቭሊ የተሻለውን ወሰድን። ሶስተኛው ምርጫ ህወሓት የነበረው ስታተስ ኮ እንዲቀጥል ማድረግ ነበር። ሶስት ምርጫ ስታተስ ኮ ማስቀጠል፣ ከስታተስ ኮ ውስጥ የተወሰኑ ሪፎርም ሊደግፉ የሚችሉት ሰዎች ወደፊት ማምጣት፣ ሶስተኛው ስርዓቱ ሙሉ በሙሉ መገርሰስ። ሶስቱም ጥሩ አልነበሩም። ከሶስቱም መጥፎ ምርጫዎች ሪሌቲቭሊ የተሻለ የሚለውን ወሰድ and I think we're right so ይሄ አሁን እየሆነ ያለው እንዲሆን የተደነገገ ነበር እያልክ ነው? this was bound to happen ጽፌዋለሁ እኮ ጽሁፍ ውስጥ። አብይ የሚባል ሰው ከኢህአዴግ ውስጥ ይወጣል ብሎ ያሰበ ማን አለ? የአብይን አይነት አመለካከት ከኢህአዴግ ውስጥ ስትራቴጂ ስነድፍ አሲዩም የምታደርጋቸው ቤዝድ ኦን ፋክት በዛ ጊዜ ከነበሩት ኢህአዴግ እንዴት ነው የሚታየው? ህብረ ብሔራዊ ፖለቲካን የሚያራምድ ሌፍት ሊኒንግ ኢኮኖሚክ ፖሊሲ ያለው ይሄንን ነው የምትወስደው። ከኢህአዴግ ውስጥ የሚመጣ ሰው ይሄንን አመለካከት ይዞ ነው የሚመጣው ብለህ ነው ታስበው። ከዛ ውስጥ ራይት ዊንግ የሆነ ኒኦ ሊበራል ራዲካል ኤክስትሪም ኒኦ ሊበራል የሆነ ሰው ይወጣል ብሎ ማሰብ እንዴት ይቻላል? ወይ ከዛ ስርዓታዊ ማለት አሁን ሽግግሩ በአንድ ግለሰብ እጅ እንዳይ ማለት በአንድ ግለሰብ ቁጥጥር ስር እንዳይወድቅና የሚፈልገውን ማድረግ እንዳይችል የሚያስችሉ እርምጃዎች መውሰድ ይቻል ነበር። ተሸጋገራችሁ፣ ወደ አብይ ወደ ስልጣን መጣ። ግን ኢሊቱ አብይ እንደፈለገው የማያደርግበትን ሪያሊቲ እንዲፈጥር አጀንዳ መቅረጽ ይችል ነበረ። ሆ ብሎ ከሚደግፍ ያንን ማድረግ ይችል ነበረ። ኤሊቱ ይችል ነበረ። በጣም ደግሞ ተሞከረ። አንደኛ ይሄ መጀመሪያው አንድ የዲሞክራቲክ ትራንዚሽን የሚበላውም የሚሳካለትም በመጀመሪያው 6 ወር እስከ 1 ዓመት ነው። መጀመሪያ ላይ ይህ ሰው አይሆንም ሽግግሩን ለመምራት የሚያበቃው ተክለስብና ልምድ ብቃት የለውም እየተከራከርኩ ከዛ በኋላ የኢህአዴግ ሰዎች ሌሎቹም ሉጋም እንዲይዙ ከፍተኛ ገም ሞከር ነው። ምንድነው ያደረጉት? አዋሳ ላይ ሄደው ሁሉም ህወሓትም ኢህአዴግም ደኢህዴንም ሆነው በመቶ መልሰው የመረጡት while the signs were there። ከዛስ የተቃዋሚው ኃይልስ እኔ እኮ እንደ ፓራያን የታየው በዛው let's be fair እኔን እኮ እንደዚህ ያየኝ ሰው ይሄ ሽግግር ገደል ሊገባ ነው፣ የጋራ ፍኖተ ካርታ ያስፈልጋል በምልበት ጊዜ ቀንቶ ነው ብጥብጥና አመጽ ሀራራ ሆኖበት ነው ሲባል ነበረ። ምን ማድረግ ነበረብኝ እኔ? እሱን እንደጠቀስከው ሁሉ አብይን ደግሞ የማይኮራ ማንንም ሰው የሚያናግር ነፃነት አብዝቶ ያትረፈረፈ ዲሞክራሲን በሚያስደንቅ መንገድ ያሸጋገረ ብለህም አስተያየት ሰጥተሃል። ኢንፋክት የአብይ መከላከያ በአንዳንድ ሰዎች ላይ እርምጃ እንዲወስድም ሁሉ እስከ መጠየቅ ደርሰሃል። ፖለቲካል ክላሱን ቢረሽን አሁን ምን እናደርጋለን ብለህ እኔ ያኔ ፕሮግራም ሰርች እንደነበር አስታውሳለሁ። የሰኔ 15ቱ የአማራ ክልል ግጭት በተፈጠረበት ወቅት ምንድነው የምንፈልገው? ኢታማጆር ሹማቸው ተገድለው ፖለቲካል ክላሱን ሰብስቦ እንዲረሽን ነው ወይ የምንፈልገው ብለህ ሁሉ እንዲህ ምን ሆኗል ሰውዬ ምን አይነት ሀሳብ ነው እያቀበለ ያለው የሚል ድንጋጤ ተፈጥሮብኝ እንደነበር ታስሶ ይሄም የስዕሉ አካል ነው ልልህ ነው። መጀመሪያ ይሄ ሰው አይሆንም አልኩ፣ ተቃውሞ ደረሰብኝ። ከዛ በኋላ ኦኬ ብቻን ስትሆንና ሁሉም ሰው አንድ አቋም ወስዶ አንድ ብቻን ስትቆም ቆም ብለህ ማሰብ እንዴ maybe I'm wrong if everybody says something ሁሉም ሰው ይሄ ሰው ይሆነናል ካለና እኔ ብቻ ከሆነ እውነቴን ነው የምልህ ራሴን መጣራት ጀመርኩ። ኦኬ ምን ላድርግ? ኦኬ ክሪቲካል ሰፖርት እንስጥ። የመጀመሪያዎቹ 6 ወራት አብይ ያደረገው ነገር የሚደነቅ ነበር። ይሄ የሚካድ አይደለም። ፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ፣
የማህበረሰብ አካላትን እያገኘ የሚያደርገው ማናገር ማወያየት የሚደነቅ ነበረ። ይሄንን መካድ ለእኔ ንፉግነት ነበር። ምንም እንኳን ሪዘርቬሽን ቢኖረኝ በሰውየው አመራር ላይ መጀመሪያ አካባቢ ያደረጋቸው ነገሮች የሚደነቁ ነበሩ። ይሄንን ማበረታታት ይጠቅም ይሆናል በማለት ሜቢ በዚህ ካበረታታ ነው ሜቢ ከምተቸው ዳውትና ጥርጣሬ እያለን ሜቢ ከዚህ ካበረታታ ነው ምናልባት በዚህ ሊቀጥል ይችላል በሚል ኦፍኮርስ አድርጌያለሁ። ተሳስተህ ነበር? ተሳስተሃል? ለምን ያንን ማድረግ ስህተት ነበር? ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ማለት በኢትዮጵያ ውስጥ የነበረውን ነጻነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶ ኦፍ ኦፖርቹኒቲ ከነጻነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። እዛ ጋር ምን ነበር ስለነበረው አሁን ያለውን ዊንዶ ኦፍ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር this windows of opportunity will close። ይሄ ሰውዬ ወደ አምባገነን ለመሄድ ያለውን ፍላጎት የሚያሳካ ነው። ይሄንን ዊንዶው ኦፍ ኦፖርቹኒቲ ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረገው ባለፈ የተለያዩ የፖለቲካ ሊቃንን በመሰብሰብ ፕሊዝ ሌትስ ካም ቱጌዘር ጆይንትሊ ክሪቲካል ሰፖርት እየሰጠነው ግን ኮንስትሬንት ማድረግ አለብን ብዬ ስጽም ስናገር ነበር። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል። እንደምታውቀው የሜሶን ሰዎች እና አሁን ወደኋላ ሲያስቡት ገጥመውኛል ሰዎች ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገደ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት አስከፍሏቸዋል፣ ያሳስከፍሏቸዋል። ሆኖም ግን ባለችው ዊንዶ ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይሄንን ነው የሞከርነው። ሴኩላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ጽፈሃል። ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። በዚህ ምክንያት ቀጥለው ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስለአንተ ሳትጠያይቅ የነገሩኝ ነገር ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉኝ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ ያውቃለሁ። ግን አጀንዳ አድርጌው ለምን መሰለህ የማልቃወመው አጀንዳ ማድረግ አልፈልግም። ከዛ አለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አለ ግን አይ ዶንት ኬር። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። እና አይገርመኝም። እኔ የፈልጌው ሳይሆን ይሄን ለአንተ የሚሉት ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ለምን አትነግራቸውም? አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን ይሄን ትጠይቀኛለህ? ትጠይቃለህ? እኔ ጠይቃለሁ። ኖ አላጋጠመኝም፣ ግን እጠይቃለሁ። ከምን ጋር እንዳገናኘ አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ እኔ እኮ ጥያቄ እኮ ነው የጠየኩህ። መጽሐፍ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ሰማኝ ቆይ በጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear